የተሰረቀ የዳቦ መጋገሪያ ከሁለት ተጠርጣሪዎች ጋር በመያዝ ምርመራ እያጣራ እንደሚገኝ በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የጀሞ አካባቢ ፖሊስ ጣቢያ አስታወቀ። ምክትል ሳጅን አባይነህን የማየው ተጨማሪ አለው። ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 መስተዋት ፋብሪካ አካባቢ ነው። የፊት ምስላቸው እንዲታይና ስማቸው እንዲጠቀስ ያልፈለጉት የግል ተበዳይ የመጀመሪያ ተጠርጣሪ ጋር በቅርብ ይተዋወቁ እንደነበረ ጠቅሰው ግለሰቡን ወደ ዳቦ ማሽኑ ቤት ያለምንም ተያዥ ተቀጥሮ እንዲሰራ ካደረጉ በኋላ ለአንድ ወር ገደማ ሲሰራ ቆይቶ አጠቃላይ የዳቦ ማሽኖችን ይዞ እንደተሰወረና ለፖሊስ ማመልከታቸውን ገልጸዋል። ሱቅ ያለ ጊዜው እንደተዘጋ ለምን እንደተዘጋ ስልክ ይደወልልኛል። እኔም ምን እንደሆነ ስላላወቅኩ ቀጥታ ወደ ሱቅ ሄድኩኝ። ሱቅ ስደርስ ግን ዝግ ነበር። ግን መጀመሪያ ላይ አእምሮዬ ላይ የነበረው ሀሳብ ከዚህ በፊት ዳቦ ቤቱ ትንሽ ስለነበር ብዙ እንቅስቃሴ ስለሌለው አዲስም ስለሆነ ሌላ ቦታ በትርፍ ሰዓት ስለሚሰራ እንደዛ ነበር የመሰለኝ። ሌላ ቦታ ለስራ ሄደ ነበር የመሰለኝ። ግን ለመጠበቅም ሞከርኩኝ። ትንሽ ደቂቃ ጠበቅኩ። ለምን እስከዛ ከፍተ ነው እየተሸጠ ያኛው ልጅ ስለደረሰ ማለት ነው እየተሸጠ እስከዛ ይጠብቅ ብዬ ወደ ቤት ተመልሼ ቁልፍ ይዤ መጣሁ። ቁልፍ ይዤ ስመጣ ግን ማሽኖቹ በቦታው አልነበሩም። እንዳለ ማሽኖቹ ተወስደዋል። እና በሰዓቱ እውነት ለመናገር ትንሽ ያስደነግጣል። ያስደነገጠንም ያው ከእቃው በላይ አምነው ያስቀመጥከው ሰው መውሰዱን ሙሉ ችግርህን ያውቀዋል። ገና ጀማሪ ነህ። ብዙ ገና ያለመደ ቤት ነው። ብዙ እንደዚህ እንኳን አልተንቀሳቀሰም። ስለዚህ እንደዛ ማድረጉ በጣም እንትን ይላል፣ ያናዳል። ስለዚህ አቅራቢያን ወዳለው ፖሊስ ነበር ነው። የጀሞ አካባቢ ፖሊስ ጣቢያ ወንጀል ምርመራ ኃላፊ ረዳት ኢንስፔክተር ጥላሁን ታዴም ፖሊስ ባደረገው እልህ አስጨራሽ ስራ የዳቦ ማሽኖችን ለመሸጥ ሲደራደሩ ከአካባቢው ማህበረሰብ በደረሰን ጥቆማ ሁለቱን ተጠርጣሪዎች ከተሰረቀው ኤግዚቢት ጋር በመያዝ ምርመራ እያጣራን እንገኛለን ብለዋል። የግል ተበዳይ ማሽኑ መውሰዱን ሲያረጋግጥ ወደ ጣቢያ መጥቶ አመለከተ። ወደ 3 ነው አጠቃላይ መጋገሪያዎች፣ ማሽኖች፣ የተለያዩ ዳቦ ማሽኖች ናቸው። አጠቃላይ ግን ግምታቸው 394 ሺህ ብር የሚወጡ ናቸው። ሰርቆ የጠፋው ከጠፋ በኋላ በአንድ ቀን ክትትል ውስጥ ሄደን ተቀባዩንና ገዢውን አንድ ላይ ከጀሞ እዛው በጀርባ አካባቢ በሚገኘው ሰንደይ ማርኬት አካባቢ ነው የተያዘው። የግልም ይሁን የመንግስት ድርጅቶችና ተቋማት ሰራተኛ ሲቀጥሩ በቂ ተያዥ ያላቸው የሚያስይዟቸው ሰነዶች ትክክለኝነትን የማረጋገጥ ስራ መስራት ይኖርባቸዋል ሲሉም የግል ተበዳይና ኃላፊው ተናግረዋል።